አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ደህና ነኝ። እንግዲህ አንድ ነገር ልነግራችሁ ነው የመጣሁት። ነግራችሁ የሚባለው ምንድን ነው የሚባለው ማለት ነው። እና በጣም ያስጠላኝንና የደበረኝን በጣም ታቅም በላይ ኦቨር የደበረኝ ማለት የኢትዮጵያ ዩቲዩበሮች በተለይ ባልና ሚስት ሆኖ ማለት ነው። በቃ አንዳንዴ ታቅም በላይ ኦቨር ያበዙታል። ኦቨር በጣም ይበዛል ማለት ነው። አንዳንዴ ተፋታን ይላሉ፣ አንዳንዴ ይሄን እየበደለኝ ይላሉ፣ አንዴ በቃ ምን ይላሉ። በቃ ዛሬ ተጋብተው ትናንትና አሁን ደግሞ አዲስ ሴትዮ መጣላችኋለኝ። በቃ በጣም እንጃ ማለት ነው አትቻልም። እና ያው እንግዲህ በጣም አንዳንዴ ያው እንግዲህ እኛም ግዴታ መደበሪያ ከነሱ ውጭ ስለሌለን ያው እንግዲህ እኛም ለመደበሪያ ጊዜ አንዳንዴ ለማካሄጃ እናይላቸዋል ማለት ነው። እነሱም በዛው ይጠቀማሉ። ግን አንዳንዴ ደግሞ ፕራንክ የሚባለውን ነገር በልክ ያደረጉት ማለት ነው። ለተመልካች ትንሽ ክብር ቢኖራቸው፣ አንዳንዴ ደግሞ በቃ ያኔ በጣም የሚያስጠላውን ነገር ቢተውት ያኔ እንደዛለኝ። ግን አንዳንዶቹ ደግሞ ከሰው ፊት ካሜራ ከፍቶ መደባደብ፣ አንዴ ያገባብኝ አንዴ ያግባብኝ በቃ እኔ በተለይ መቼም ሴቶቹ በተለይ በጣም ያበዙታል። ወንዶቹ እንኳን ያን ይሻላሉ፣ ከሴቶቹ ይሻላሉ። ሴቶቹ በተለይ አንዲት ሴት ይዋልኝ በጣም ታበዛዋለች ማለት ነው። ስፓኒ ማድረግ ያው እንግዲህ አንዳንዴ ነው ማያት የምትመጣልኝም። ግን ሆኖም እንደዛም ሆኖ ግን በጣም የሚደብር ነገር አይችልም ወጣው ማለት ነው። እና ሁላችሁም በዚህ ነገር ላይ ሁላችሁ ኮሜንት ላይ አስተያየት ስጧቸው። የምታያቸው ነገር በቃ ይሄ ነገር ያስጠላባችኋል፣ ይሄን ነገር ከምታደርጉ ሌላ ነገር አርጉ፣ ሌላ ነገር ፕራንክ ተባበሩ። ፕራንክ እኮ ብዙ አይነት ሞልቷን ግዴታ የሚያስጠላባቸውን ነገር ማድረግ አለባቸው ማለት ነው። አንድ ሰው ዩቲዩበር ለመሆን በቃ ግዴታ ማለት ነው። ግዴታ የሚደብር ሰውን የሚያስቀፍፍ ነገር የሚያስጠላ ነገር ለምን ማለት ነው ለምን ይሰራን? እና የሚያስጠላ ነው። ለኔ የሚያዝናና ከሆነ ችግር የለውም። ሰውን የሚያዝናና በዛውም ደግሞ ስንት ጭንቅ ቦታ ሆኖ የሚውላለ። ስለዚህ ፈታ ይላል። ግን መታችሁ በነገር እዚህ ሰው በስራ ተጸምዶ መዳም ስታፋገን ላይ ደግሞ እናንተን ቪዲዮ ስንከፍት የሚያስጠላ ነገር ያስጠላል። አንዳንዴ ፈታ የሚያደርግ ነገር ከጭንቀታቸው ወጣ የሚያደርግ ሁሉም ነገር እንደዛ ሲሆን አሪፍ ነው። ግን ሁልጊዜ ሀፊታችን እየመጣችሁ ትጨቃጨቁብን፣ ስትነታረኩብን ኸላስ የባሰ ጭንቀት ነው የምታመጡብን። እንዴ አንዳንዴ እንኳን ለሰው ለሚያው ፍትህ ያስፈልጋል። በቃ አንዳንዴ የሚያዝናና ነገር የሚያጫውት ነገር ፕራንክ ስሩ። ግዴታ እየተጨቃጨቃችሁብን ተጣላን፣ ይሄን በድለኝ፣ አይኔን አጠፋኝ፣ አቆሰለኝ ከምትባባሉ ነገርን ሰው በነገር ተጠምዶ ብሎ ደግሞ ወደ ማታ ማረፊያው ሲገባ ወደ እናንተ ቪዲዮ ሲገባ እንደዚህ የሚያጋጥሙ ከሆነ በጣም ከባድ ነው። እና ፕራንክ የምትባባሉ ሰዎች ባልና ሚስቶቹ በተለይ በልክ ሆኑ ማለት ነው። ማሰላሙ